ምስክርነት የኔ ውድ ጽንስ ከጀመርኩኝ ጀምሮ ያንቺን ቪዲዮዎች እከታተል ነበር። እናም ተመስገን በ45 ደቂቃ ለመውለድ ችያለሁ። ፈጣሪ ይባርክሽ። ሌላ ደግሞ እንይ የመጀመሪያ ልጄን በ30 ደቂቃ ምጥ ወለድኩ። በጣም አመሰግናለሁ። የመጀመሪያ ልጇን እንግዲህ አስቡ። የመጀመሪያ ሲሆን እኔ የተሰቃየቱን ነግሬያቸዋለሁ። እኛ የመጀመሪያ ሲሆን ከባድ ነው። በ30 ደቂቃ ምጥ ወለድኩ። በጣም አመሰግናለሁ። አንቺ በመከታተሌ ቀላል ምጥ ሆኖልኛል። ከፈጣሪ ቀጥሎ ረድተሽኛል። አመሰግናለሁ ትላለች። ሌላ ደግሞ እንይ እስቲ እኔ የአንቺን ፖስቶች እየተከታተልኩኝ በሰላም ወልጃለሁ። በፊት ሲኤስ ነበረኝ ብላለች። በጣም አመሰግናለሁ። ታዲያ እኔን ተከታተሉኝ። ለምንድን ነው እስካሁን ድረስ 200 ሺህ ያልገባሁት? ይሄንን ሁላ ህዝብ እየረዳው የምር በጣም ነው የሚሰማኝ። 200K እንግባ ፕሊዝ ፕሊዝ ፕሊዝ። ሌላው ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። አንቀጸ ብርሃን ሆስፒታል ደግሞ ስትመጡ ምን ያህል በምቾት ደግሞ እንደምትወልዱ እንደዚህ እኔም ቪዲዮ እየተከታተላችሁ በ30 በ40 ደቂቃ ከወለዳችሁ የኔ ሆስፒታል መታችሁ ስትወልዱ ደግሞ እንዴት ደስ እንደሚላችሁ አስቡት። አንቀጸ ብርሃን ሆስፒታል መታችሁ መውለድ እንዳትረሱ። የሚገኘው አየር ጤና ኪዳነ ምሕረት ነው። የጡት ወተት የሚያበዛውን እንገሪ አራሶችን ሻይ ምጥሽን የሚያቀለውን ሬድ ራስቤሪ ሊፍቲ በእርግጥ አልቋል። ሲመጣን አሳውቃችኋለሁኝ። የተለያዩ ፕሮቶኮሎች የፋይብሮይድ፣ የሲስት፣ የፋሎፒያን ቲዩብ ብሎኬጅ፣ የአንኤክስፕሌንድ ኢንፈርቲሊቲ ብዙ ለውጦች እያዩበት ነው። የፔሪድ መቅረት እሱን ፕሮቶኮል በቴሌግራም ታገኛላችሁ። ሻዩን በማስቀመጠው ስልክ ደውሉ። ወዳችኋለሁ። አመሰግናለሁ። ቻው